ሄሎ ኤቭሪዋን በአዲስ ቪዲዮ መጥቻለሁ። በዚህ ቪዲዮ ደግሞ ማሽን ለርኒንግ እናያለን። እንግዲህ ሲሪየሳችንን የኤአይ ኢንጂነሪንግ ሲሪየስ ጀምረናል። እንደምታውቁት ማትስ እንደሚያስፈልግ ከዛ የፓይተን ፕሮግራሚንግ ከፓይተን ፕሮግራሚንግ ደግሞ ለማሽን ለርኒንግ እና ዳታ ሳይንስ ላይ ሪሌትድ ለሆኑ ነገሮች የሚያስፈልጉ ላይብረሪዎችን እያየን ነበረ እና ነምፓይ፣ ፓንዳስ፣ ማትፕሎትላይቭ እነዚህ ከዳታ ሳይንስ ሪሌትድ ለዳታ ፓርቱ የሚጠቅሙ የፓይተን ላይብረሪዎች ናቸው የሚለውን በደንብ አይተን ቪዲዮ ሰርተንባቸዋል። ዛሬ ደግሞ ማሽን ለርኒንግ ምንድን ነው የሚለውን እናያለን። ከዚህ በመቀጠል የምንሰራቸው የፓይተን ላይብረሪዎች አሉ እንደ ሳይኪት ለርን፣ ፓይቶች ወይም ቴንሰር ፍሎ እነዚህን መሰል ነገሮችን እናያለን። ሪል ማሽን ለርኒንግ እና ዲፕ ለርኒንግ ጋር የተያያዙ የፓይተን ላይብረሪዎችን ማለት ነው። ለሁሉም እንዲጠቅም ማሽን ለርኒንግ ምንድን ነው የሚለውን ጀነራል የሆነ ለማንኛውም ሰው የሚጠቅም ጀነራል ኮርስ ነው ይሄ። ከዚህ በመቀጠል ሌሎ ቪዲዮዎቻችሁን መከታተል ትችላላችሁ። ይሄ ቪዲዮ ዳታ ሳይንስ ላይ ላላችሁ፣ ዳታ አናላይቲክስ ላይ ላላችሁ፣ ማሽን ለርኒንግ እና ኤአይ ሪሌትድ ነገር ላይ ለምትሆኑ ሰዎች ሁሉ ይጠቅማል። ብትከታተሉት ታተርፋላችሁ። እንቀጥል። አሁን ኦኬ ማሽን ለርኒንግ ምንድን ነው ከሚለው ነው የምንነሳው። እንግዲህ ማሽን ለርኒንግ ማለት ብራንች ኦፍ ኤአይ ነው። ኤአይ በጣም ብዙ ዘርፎች እንዳሉት አይተናል። ኤአይ የሚማርበት መንገድ ማሽን ለርኒንግ ይባላል ብለን አይተናል ከዚህ ቀደም ሌሎች ቪዲዮዎች። በዚህ ለመቀጠል ያህል ማሽን ለርኒንግ ማለት ማሽኖች ዳታን አናላይዝ በማድረግ ከሱ በመማር ፓተርኖችን አይደንቲፋይ በማድረግና በመለየት ዲሲሽን የሚሰጡበት መንገድ፣ ውሳኔ የሚሰጡበት መንገድ፣ መልስ የሚሰጡበት መንገድ፣ አጠቃላይ አድርጎ የምንላቸው ነገሮች ሁሉ የማድረግ ብቃት ማሽን ለርኒንግ ይባላል። ዓላማው እዚህ ጋር ምንድን ነው? ማሽን ለርኒንግ ሲባል እነዚህ ኤአይ ሶፍትዌሮች፣ ሞዴሎች ሊሆን ይችላል ማሽኖች ማለት ነው። ዳታን ለርን ማድረግ አናላይዝ ማድረግ መቻል ነው። እስካሁን ያየናቸው ከዳታ ሳይንስ ጋር ሪሌትድ የሆኑ ነገሮች በሙሉ ዳታን አናላይዝ ማድረጊያ መንገዶች ነበሩ። እንዴት ይማራሉ የሚለውን ደግሞ በዚህ ቪዲዮ እና ከዚህ በመቀጠል ያሉትን እንማራለን ማለት ነው። ፓተርን እንዴት ነው የሚለየው፣ ከዛ በኋላ መልስ እንዴት ነው የሚሰጠን የሚለው በሙሉ የማሽን ለርኒንግ አካል ይሆናል ማለት ነው። ኦኬ ማሽን ለርኒንግ ማለት ይሄ ነው። እንግዲህ ማሽን ለርኒንግ የሚባለው ነገር ሰፋ ያለ ኮንሴፕት ነው። ወደኋላ ለመመለስ ያህል ማሽን ለርኒንግ ራሱ የሚያስፈልጋቸው ነገሮች አሉ። የመጀመሪያው የማትማቲክስ እንትኖች አሉ፣ የማትማቲክስ ሪሌትድ የሆኑ ነገሮች። ምክንያቱም ለምሳሌ ራሱ ማሽን ለርኒንግ የሚሰራው ማትማቲካል ፈንክሽን ተጠቅሞ ነው አይደለ? ፈንክሽን ራሱ ስታቲክስ፣ ፕሮባቢሊቲ የሚባሉ ኮንሴፕቶች እንዲሁም ሊነር አልጀብራ መሰል ነገሮች ማለት ነው በሙሉ የማት ዘርፎች ናቸው። እነሱ ግዴታ አንደርስታንዲንግ እንድታደርጉ ይገባቸዋል ማለት ነው። እዛ መቀጠል ፓይተን ነው የሚያስፈልገው፣ ምክንያቱም ኮዱ የሚሰራው በፓይተን ፕሮግራሚንግ ነው። ከዛ በተጨማሪ ፓይተን ላይ የተሰሩ ላይብራሪዎች አሉ፣ ከዚህ ቀደም ያየናቸውና ወደፊት የምናያቸው ማለት ነው። የዳታ ሳይንስ ቱሎች ማለት ነው፣ እነሱ ላይብራሪዎች የምንላቸው ማለት ነው፣ እነሱ አሉ። ዛሬ የምናየው ማሽን ለርኒንግ ኮንሴፕቱና ላይብራሪዎች ምን አሉ የሚለው እናያለን። ማሽን ለርኒንግ ውስጥ ደግሞ ሌላ ዲፕ ለርኒንግ የሚባል አለ። ይሄ ነው አጠቃላይ ማሽን ለርኒንግ ማለት። ይሄን ካወቃችሁ በኋላ ሪል የማሽን ለርኒንግ ፕሮጀክቶች መስራት ትችላላችሁ ማለት ነው። ወይም ደግሞ ወደ ማሽን ለርኒንግ ጆርኒ መቀላቀል ወይም መስራት ትችላላችሁ እንደማለት ነው። ማሽን ለርኒንግ እንግዲህ ፋንዳሜንታሉን ካወቃችሁ በኋላ ማትሶችን የነዚህ የተወሰኑ ነገሮችን ካወቃችሁ በኋላ ማሽን ለርኒንግ እና ዲፕ ለርኒንግ አለው ብያችኋለሁ። ተመሳሳይ ነው፣ አሁን ያልኳችሁ ነገር ነው። ማትማቲክስ ላይ ግን የተወሰኑ ነገሮችን ስፔሲፊካሊ ሊነር አልጀብራ፣ ፈንክሽን፣ ፕሮባቢሊቲ እና ስታቲክስን እነዚህም እንዲሁም ካልኩለስ የተወሰነ ብታዩ በጣም ይጠቅማችኋል ማለት ነው። በጣም ይጠቅማችኋል። ስታቲክስ፣ ፕሮባቢሊቲ እነዚህ ነገሮችን በጣም ይጠቅማሉ። እነሱን ያላያችሁ ሰዎች ካላችሁ ብታዩቸው በጣም ወሳኝ ናቸው ማለት ነው። ምክንያቱም ኤቭሪ የማሽን ለርኒንግ ነገሩ የተገነባው እነዚህ ነገሮች ላይ ብዙ ግራፍታ ያላችሁ ከዚህ በኋላ ሊነር አልጀብራ ትራንስፎርሜሽኑ በሙሉ ሊነር አልጀብራ ነው። ፕሮባቢሊቲ ምናምን ነገር አለው እንዳለ ስታቲክስ ነው በሙሉ። ካልኩለስ አለ፣ ኦፕቲማይዜሽን የሚሰራው በሙሉ አሁን ከዚህ በኋላ የምናያቸው በሙሉ ማለት ነው በእነዚህ የማትማቲክስ እንትኖች ላይ ዲፔንድ ያደረገ ነው ማለት ነው። ይሄን ነው እንግዲህ ማሽን ለርኒንግ ስናስብ የመጀመሪያው ማሽን ለርኒንግ ኮንሴፕቶች አሉ። ለምሳሌ ማሽን ለርኒንግ አይነቶቹ በምን መልኩ ይማራሉ የሚላቸው እነሱ ኮንሴፕቶች ይባላሉ። ከዛ ቱሎች አሉ። ለምሳሌ ቱሎች ላይ የዳታ ሪሌትድ የሆኑ አሉ። ለምሳሌ ነምፓይ፣ ፓንዳስ እና ማትፕሎትላይቭ እነዚህ አሉ። ከዛ በተጨማሪ ሳይኪት ለርን የሚባል ደግሞ ትሬን ማድረጊያ ነው፣ እናየዋለን ከዚህ በመቀጠል የምንሰራው ቪዲዮ ነው የሚሆነው። ከዛ በኋላ ግን እነዚህን ተጠቅማችሁ ፕሮጀክት ነው የሚሰሩት ማለት ነው። ማሽን ለርኒንግ አጠቃላይ እንትኑ ይሄንን ነው የሚመስለው። ኦኬ ይሄን ካልን እንግዲህ ማሽን ለርኒንግ በጣም ሰፊ ነው። እስኪ ምንድን ነው የሚመስለው፣ እንዴት ነው ማሽን ለርኒንግ የሚሰራው የሚለውን እንግዲህ የሁሉም ነገር መነሻ ማሽን ለርኒንግ ሲባል ዳታ ነው ብያችኋለሁ። ዳታ አለ። ከዳታው
ኢንፑት ዳታ ማለት ነው። ዳታ ሴት ልትሉት ትችላላችሁ። በጣም ብዙ ዳታ ነው እንግዲህ የሆነ ዳታ ቤዝ ዳታ ሊሆን ይችላል፣ የኢንተርኔት ዳታ፣ ኤኒ ቴክስት ዳታን አስቡና ከዛ ፓተርኖችን መማር መጀመር ሩሎችን ፓተርኖችን ይማራል ማለት ነው። ከዛ በኋላ ያ የተማረው ነገር ያ የያዘው ፓተርን እና ፈንክሽን ሞዴል ይባላል ወይም አልጎሪዝም ይባላልባቸው። ያንን ተጠቅሞ ፕሪዲክት ማድረግ ይችላል ማለት ነው። አጭሩ ማሽን ለርኒንግ ይሄ ማለት ነው። ከዳታ ሴቶች ይማራል። ከዳታ ሴት ይወስዳል፣ ዳታ ሴቱን ይወስዳል። ከሱ ፓተርኖችን ይማራል። ከዛ የተማረው ነገር ማትማቲካል ሞዴል ወይም ሞዴል የምንለውን ኤአይ ሞዴል የምንለውን ይሰራልናል። ትሬን እንደሆነ ማለት ነው። ከዛ ሲማር ትሬን ሆነ ማለት ነው። በዛ መሰረት እኛ የምንጠይቀውን ጥያቄ ፕሪዲክት ያደርግልናል ማለት ነው። ኤአይ ሞዴሎች የሚሰጡን ነገሮች የሆነ ነገር ስንላቸው በሙሉ በዚህ መልኩ ፕሪዲክት እያደረጉልን ነው ማለት ነው። ቤዚክስ ላይ ምን አለ ማለት ነው? ዳታ የመጀመሪያ ስራ የሚሆነው ምንድን ነው ማለት ነው? ዳታ ፕሪፕሮሰሲንግ አለ። ዳታን ማዘጋጀት ለትሬኒንግ በሚሆን መልኩ ማዘጋጀት የዳታ ኢንጂነሪንግ ስራ ነው። ዳታ ፕሪፕሮሰሲንግ ይባላል። ከዛ ውስጥ አስፈላጊ የሚባሉ ፌቸር ሴሌክሽን የሚባል አለ። እነሱ ከዛ በኋላ ሞዴሉ ትሬን ይደረጋል፣ ኢቫሉዌት ይደረጋል። ከተደረገ በኋላ እንደ አጠቃላይ ፕሪትሬኒንግ እና ፖስት ትሬኒንግ ብለን እንከፍለዋለን። አጠቃላይ እነዚህ በሙሉ ፕሪትሬኒንግ ላይ ናቸው። በኋላ ላይ ኢቫሉዌት ይደረጋሉ። ኢቫሉዌሽን ሜትሪክሶችም አሉ ማለት ነው። አጠቃላይ ፕሮሰሱ ይህንን ነው መስለው። እንግዲህ ማሽን ለርኒንግ ከትራዲሽናል ፕሮግራሚንግ በምን ይለያል የሚለውን ራፍሊ እናያትና ይለያያል። እንግዲህ ማሽን ለርኒንግ አዲስ ነገር ነው ምናምን ብለን ካሰብን እስከዛሬ በፕሮግራሚንግ በፓይተን ጃቫ ምናምን ሶፍትዌሮችን ኮዶችን ምናምን ስንጽፍ ማለት ነው ምንድን ነበር የምናደርገው? ኮምፒውተሩን እያንዳንዷን ነገር ፕሮግራሙን እኛ እንጽፍለታለን አይደለ? ፕሮግራሙን እንጽፍለታለን። ከዛ በጻፍንለት ሩል መሰረት ኢንፑት ስናስገባለት አውትፑት ይሰጠናል ማለት ነው ኮምፒውተሩ። ስለዚህ ሩልንም እኛ ነን የምንሰጠው። እያንዳንዷ እንዲህ ሲመጣልህ እንዲህ አድርግ፣ እንዲህ አድርግ እያልን ማለት ነው። እያንዳንዷን ነገር እኛ ነን ህጉን የምንሰጠው ማለት ነው። ኢንፑትም ደግሞ ከዛ በኋላ መልሱ እንዲሰጠን በዛ በሰጠው ህግ መሰረት ይሄን አድርግ ብለን የምንሰጠው እኛ ነን። ይህ ትራዲሽናል ፕሮግራሚንግ የምንለው እስከዛሬ የሶፍትዌር ኢንጂነሪንግ አጠቃላይ ስራው ማለት ነው የኮምፒውተር ሳይንስ እሱ ነው። ማሽን ለርኒንግ ምን የተለየ ነገር አመጣ ነው ጥያቄ። ስለዚህ ኢንፑት ነው የምንሰጠው። ኢንፑት ስንሰጠው ዳታ እንደማለት ነው። ብሬን እንደማለት ነው። ለምሳሌ እኛ በተደጋጋሚ የሆነ ነገር እናይና ከዛ እንማራለን አይደለ? ከተማርን በኋላ ተመሳሳይ ጥያቄ በዛ መሰረት ሲመጣልን እንመልሳለን ማለት ነው። ስለዚህ ማሽን ለርኒንግ ምንድን ነው የሚያደርገው? ኢንፑት ይቀበላል። ዛት ሚንስ ዳታ ሴት ይቀበላል። ከዳታ ሴት ውስጥ ፓተርኑን እያወጣ ራሱ ህጉን ያወጣል ማለት ነው። ፕሮግራሙን ኮዱን እሱ ነው የሚያወጣው ማለት ነው። ይሄን ህጉን ከየት አምጥቶት? ከዳታ ከዚህ ቀደም ትሬን በምናደርገው መሰረት ይማራል ማለት ነው። ስለዚህ ኤፌክስ የሚባለው ይሄ ፈንክሽን ፕሮግራሙን ኮዱን ህጉን የሚያወጣው እሱ ነው ማለት ነው። ከዛ አውትፑቱን እኛ እንሰጠዋለን። ምክንያቱም ኢንፑት እና አውትፑት መስጠት አለብን ፕሮግራሙ እንዲማር። ይሄን ሰጠው። ከዛ በኋላ በዚህም እንዲታረግልኝ እፈልጋለሁ ስትለው እዛ ነው የሚማረው። ስለዚህ ኢንፑት እና አውትፑት እንሰጠዋለን፣ ህጉን ያወጣል። ከዛ በኋላ ነው እንግዲህ እነዚህ ነገሮች ካረግን በኋላ ለቀጣዩ ፕሪዲክት እንዲያደርግልን ስንጠይቀው ይችን ሩል ተጠቅሞ የሚመልስልን ማለት ነው። ስለዚህ ከትራዲሽናል ፕሮግራሚንግ የሚለየው በዚህ ነው ማለት ነው። እዚህኛው ላይ ህጉንና ኢንፑቱን የምትሰጡት እናንተ ናቸው፣ አውትፑት ይሰጣችኋል። እዚህ ደግሞ ኢንፑት አውትፑት ሰጣችሁ ህግ እንዲያወጣላችሁ ታደርጉታላችሁ። ህግ ካወጣ በኋላ ላይ ይህ ህግ ተጠቅሞ ፕሪዲክት እንዲያደርግላችሁ ትጠይቁታላችሁ ማለት ነው። ይሄ ነው አጠቃላይ ትራዲሽናል ፕሮግራሚንግ እና ማሽን ለርኒንግ የሚባለው። ማሽን ለርኒንግ ለምን ይጠቅማል? በጣም ብዙ ጥቅም አለው። እነዚህ እያንዳንዱ ነገር ህግ ማውጣት አትችሉም። ለሶፍትዌሮችን በሚሰሩበት መልኩ እያንዳንዱ ነገር አይሰራም። ለምሳሌ ሰልፍ ድራይቪንግ ካር ብታስቡ አንድ ካር አለች። ሰልፍ ድራይቪንግ እንድትሆን ፈልጋችኋል እና በራሷ ናት ድራይቭ እንድታደርግ የፈለጋችኋት ይች ካር እና እያንዳንዷን እንዲህ ቢያጋጥምህ እንዲያርግ እያላችሁ እያንዳንዱ ነገር ኮድ መጻፍ አትችሉም። ምክንያቱም ሪል ላይፍ ላይ ያለውን ነገር በሙሉ ስለማይታወቅ ማለት ነው። ስለዚህ እሱን ህግ ብቻ ራሱ ህግ አውጥቶ ራሱ ፕሪዲክት እንዲያደርግ ይፈለግ። ልክ እንዲህ አይነት ተመሳሳይ ነገር ለምሳሌ ኢልነስን ፕሪዲክት ማድረግ፣ ወርዚነስን ክሬዲት መስጠት፣ እዚህ ጋር ሶሻል ሚዲያ ራንኪንግ መስራት፣ አግሪካልቸር ላይ የተለያዩ ታርጌትድ ኢሜይል በጣም ብዙ ነው። ፋሽን ኢንዱስትሪ፣ እነዚህ ነገሮች ላይ በሙሉ ማለት ነው። ለዚህ ሁሉ ህግ ማውጣት ስለማንችል ወይም ሶፍትዌር ሩል መጻፍ ስለማንችል ማሽን ለርኒንግ በጣም ያስፈልጋል ማለት ነው። ለእነዚህ ነገሮች ይጠቅማል ማለት ነው። ባጭሩ ማሽን ለርኒንግን ስናስብ ሶስት ነገሮች ሁልጊዜ ስሪ ኢንግሪዲየንት አለው። የመጀመሪያው ዳታ ነው። ዛት ሚንስ ዳታ ሴቱ ወይም ትሬን የሚደረግበት አርጉመንቱን የሚበላበት ፓተርኑን የሚያጠናበት ዳታ ይባላል። ከዛ ሞዴሉ ነው። ከዳታው ፌች አድርጎ የሚያወጣው ፈንክሽን አልጎሪዝም ሞዴል ይባላል። ከዛ በኋላ ሉስ ፈንክሽን የሚባል ኦብጀክቲቭ ይባላል። ይሄ ደግሞ እናንተ ለምሳሌ
ዳታውን ሰጥቷላችሁ ኤክስፔክት ያደረጋችሁትን ትጠብቃላችሁ። ሞዴሉ ሲያወጣ ልክ ነው አይደለም የሚለውን ሉዝ ፈንክሽን ይባላል። ይህ አጠቃላይ ከጎሉ ምን ያህል ርቋል፣ ምን ያህል ተጠግቷል የሚለውን የሚያጠና ኦብጀክቲቭ ይባላል ማለት ነው። እነዚህ ሶስቶቹ ኢንግሪዲየንቶች ማሽን ለርኒንግ ላይ ያሉ ነገሮች ናቸው ማለት ነው። ስለዚህ ይህን ካል እንዳጠቃላይ ማሽን ለርኒንግ ማለት በአጭሩ ኤቭሪቲንግ ማለት ነው። ይችን ፈንክሽን መፈለግ ነው። ኢንፑት እንሰጠዋለን፣ አውትፑት እንሰጠዋለን። ኢንፑት ሰጥተን አውትፑት እንዲያደርግ ይችን ፈንክሽን አልጎሪዝም ወይም ሞዴል መስራት ነው። ትሬኒንግ ማለት ልክ ኤአይ ሞዴል ወጣ፣ ቻትጂፒቲ 5 ወጣ፣ ጄሚኒ ወጣ ምናምን ስንል አዳዲስ ሞዴሎች እየወጡ ያሉት ምንድን ነው ማለት ነው። ይሄ ኤፍኤክስ የሚባለው ኢንፑት ሰታችሁ ዳታ ሴት ሰጥቶ ይሄን አውትፑት እንዲያደርግልን ተብሎ ለዚህ ይሄን አሪፍ የሚሆን ፈንክሽን መስራት ፕሪዲክት ማድረግ የሚችል ፈንክሽን መስራት ወይም ሞዴል መስራት ይሄ ነው ማለት ነው የማሽን ለርኒንግ ስራው። ይችን ኤፍኤክስ መስራት ማለት ነው። ይቺ ኤፍኤክስ ሁሉም ነገር ከዛ በኋላ አንዴ ኢንፑትና አውትፑት ሰጣችሁ ይችን ካወጣ በኋላ ይችን ተጠቅማችሁ ኤኒ ኢንፑት ብትሰጡት አውትፑቱን ይሰጣችኋል ማለት ነው። ሶ አጠቃላይ ሙሉ የኤአይ የማሽን ለርኒንግ ሞዴል ትሬኒንግ አጠቃላይ ስራው ይችን ኤፍኤክስ መስራት ነው ማለት ነው። ዛቲዝ ይቺ ኤፍኤክስ ምንድናት? ራፍሊ እንዲሁ ለመረዳት ያክል በጣም ኮምፕሌክስ ይሄዳል እያንዳንዱ ነገር ግን ለምሳሌ ኢንፑት አለ፣ ከዛ አውትፑት ሰጣችሁት፣ ፈንክሽኑ ምን እንደሆነ አላወቃችሁም ነው። ኢንፑት ሰጣችሁት፣ አውትፑት ሰጣችሁት፣ ፈንክሽኑ ምን እንደሆነ አታውቁም። እሱ የሱ ስራ ነው ማለት ነው። ስለዚህ እሱ ምንድነው የሚለው ለምሳሌ የሃውስ ፕራይስ የሚባል እንትን አለ። ሃውስ ሳይዙ ሰጣችሁት። ለምሳሌ 100 ሜትር ስኩዌር ነው አላችሁት። ከዛ ሃውስ ፕራይሱ የ100 ሜትር ስኩዌሩ ሃውስ ፕራይሱ ለምሳሌ $1000 ነው አላችሁ። ከዛ የ200 ሜትር ስኩዌር ደግሞ $2000 ነው፣ የ300 ደግሞ $4000 ነው እያላችሁ ልክ እንደዚህ ኢንፑትና አውትፑትን ሰጣችሁት። ፈንክሽኑን አውጣ ትሉታላችሁ ማለት። ስለዚህ ይህን ቁጥር ካየ በኋላ እሱ አሁን ጎሉ ምንድነው ማለት ነው ለዚህ ለሰጣችሁት መረጃ ማለት ነው ቤስት ፖሲብል ፈንክሽን መፈለግ ነው ስራው የሚሆነው ማለት ነው። ልክ እንደዛ ነው። ለምሳሌ አሁን ያልኳችሁን ዋይ እኩል ይሆናል ደብሊው ኤክስ ፕላስ ቢ የምትል ህግ ሊያወጣ ይችላል። እዚህ ጋር አሁን እንግዲህ ኤክስን ኢንፑት ሃውስ ይችን ኤክስ እዚህ ጋር ሁለቶቹ ፈንክሽኖች ይችን ያሉ ለምሳሌ ይችን ሞዴል ናት። ይች ፈንክሽን ቅድም ሞዴል ማለት ባጭሩ ፈንክሽን ነው። ይች ኤክስ ናት ብያችኋለሁ። ሞዴል ማለት ባጭሩ ፈንክሽን ነው። እየተወሳሰበ ይመጣል እያደገ ይመጣል እንጂ ይች ፈንክሽን ማለት ነው። ይቺ ስለዚህ አሁን የሃውስ ፕራይሱን ለምሳሌ ይቺ ፈንክሽን በሆነ አረጋችሁና ኤፍኤክስ ተገኘች። ኤፍኤክሷ ስትገኝ ምንድን ሆነች ማለት ነው? ዋይ ደብሊው ኤክስ ፕላስ ቢ የምትናት ተባለ። አሁን እዚህ ጋር ኤክስ ምንድናት? ኢንፑት ናት። ዛት ሚንስ በእኛ ኬስ ሃውስ ሳይዝ እንደማለት ነው። ለምሳሌ 100 ሜትር ስኩዌር ሊሆን ይችላል ኦር ሰምቲንግ 200 እንዲህ እያለ ልታደርጉ ይችላል። ዋይ ደግሞ እዛ መሰረት የሚገኘው ፕሬዲክትድ የሆነ የሚደረገው ፕራይስ ነው የሚፈለገው ማለት አውትፑቱ ማለት ነው። ደብሊው እዚህ ጋር የምታዩት ያው በኋላ ላይ እንትን ስትገቡ ይችኛይቱ ዌይት ባያስ እንላቸዋለን። ደብሊው እዚህ ጋር ምንድናት? ስሎፕ ናት ማለት ነው። ዌይት ወይም ደግሞ ስሎፕ ናት ማለት ነው። ይሄ ሲጨምር ከፍ እያለ ይሄዳል። ግራፉን ብታዩት እንደዚህ ኤክስ ዋይ ካርዲሻል ላይ ብታዩት ደብሊው ሲጨምር እንደዚህ ካርዲሻሉ ከፍ እያለ ይሄዳል። ይሄኛው ሲቀንስ እንዲህ እያለ ኤችቢ ደግሞ ራሱ ግራፉን ትራንስፎርም የምታደርግ ናት፣ ቦታውን የምታንቀሳቅስ ናት። ልክ እንደዛ ነው ማለት ነው። ስለዚህ ደብሊው ስሎፕ ናት ማለት ነው። ቢ ደግሞ ኢንተርሴፕት ባያዝ ትባላለች ማለት ነው። ስለዚህ ደብሊው ዌይት ናት፣ እችኛይቱ ባያዝ ናት ማለት ነው። በዚህ መሰረት አሁን ፕራይሱን መገመት አይከብዳችሁ ማለት ነው። ለምሳሌ 100 ሜትር ስኩዌር ነው ከተባለ ምክንያቱም ፕራይስ ማለት ዋይ ነው ብላችኋል። which is equal to አላችሁ 2 times 2 ለምንድን ነው 2 አላችሁ? ይሄ ፈንክሽኑ ነው። ለምሳሌ ደብሊው እና ኤክስ ከተሰጧችሁ በቃ ቀላል ነው ማለት ነው። ስለዚህ 2 times ሳይዝ ፕላስ 2 ነው ብትባሉ ይሄ ፈንክሽን ከሆነ የምትጠቀሙት ማለት ነው። ስለዚህ አሁን ጥያቄ ልጠይቁት ነው ማለት ነው። በዚህ ሞዴል መሰረት ኦኬ የሃውሱ ሳይዝ 100 ሜትር ስኩዌር ነው ካላችሁ እዚህ ጋር ታስገቡትና 220 ነው ትላላችሁ ማለት ነው። ሞዴሉ ፕሪዲክት ታደርጋላችሁ ማለት ነው 220 ብሎ። ነገር ግን እዚህ 200 ነው ብትሉት ደግሞ 200 ሲባዛ በ2 400 ሲደመር 20 420 ይላችኋል ማለት ነው። እንዲህ እያደረገ ፕሪዲክት ያደርጋል። ዛት ኢዝ ሲምፕሊስቲክ ሞዴል ይችላል። በዚህ መልኩ ነው የሚሰራው ነው። ኦኬ ዳታ በምን መልኩ ነው ፕሪፔር የሚደረገው ትራንስፎርም የሚደረገው ለማሽን ለርኒንግ አልጎሪዝሞች እንዴት ነው የሚዘጋጀው የሚለውን ስንል ሌየርድ ነው፣ በጣም ብዙ ነው። ለእሱ የሚያስፈልጉ ከዚህ ቀደም ቪዲዮዎች ሰርተናል። ነምፓይ ፓንዳ ማትፕሎት ላይ በሙሉ አጠቃላይ ዳታ ላይ ነው የሚሰሩት። የመጀመሪያው ስራ ሮው ዳታ ኮሌክት ማድረግ ነው። እሱን ክሊን መደረግ አለበት። የተለያየ ክሊኒንግ ስራ እንግዲህ ዲፕ ክሊኒንግ ማለት ምን ማለት እንደሆነ እዛ ላይ አይተናል። ዳታ ክሊኒንግ ማለት ባጭሩ ሚስ የተደረገ ነገር ካለ፣ ያልተሞላ ነገር ካለ፣ የተሳሳተ ነገር ካለ ክሊን ይደረጋል እያንዳንዱ ነገር። ከዛ ትራንስፎርም ይደረጋል ወደ ለምሳሌ ወደ ቬክተር ይቀየራል ምናምን ወደ ቁጥር ይቀየራል። ምክንያቱም እያንዳንዱ ቴክስት፣ እያንዳንዱ ኢሜጅ፣ እያንዳንዱ ቪዲዮ ምናምን ለትሬኒንግ ሲገባ
ቁጥር መልክ ነው መሆኑ በቬክተር መልክ መግባት ስላለበት ትራንስፎርም ይደረጋል ወደዛ ማለት ነው። ከዛ በኋላ ኢንተግሬት ይደረጋል እንዳስፈላጊነቱ አውቶሜት ይደረጋል ምናምን። እነዚህ ሁሉ አልፎ እነዚህ ሌየሮች አልፎ ለማሽን ለርኒንግ ሬዲ ይሆናል ማለት ነው። ይሄ በሙሉ የዳታ ፕሪፓሬሽን ላይ ወይም የዳታ ኢንጂነሪንግ ፓርት ውስጥ ስራ ይሆናል ማለት ነው። እንደ አጠቃላይ ግን የማሽን ለርኒንግ ስናየው ዳታው ኮሌክት ይደረጋል፣ ፕሪፔር ይደረጋል፣ አሁን ባልኳችሁ መሰረት ትራንስፎርም ይደረጋል። ከዛ ሞዴል ሴሌክት ይደረጋል ወደ የፈለጋችሁትን ማለት ነው። ትሬን ይደረጋል። ከዛ ሞዴሉ ኢቫሉዌት ይደረጋል፣ ኢምፕሩቭ ይደረጋል፣ ፕሪዲክት ያደርግላችኋል ማለት ነው። ይሄ ነው አጠቃላይ ፍሎ የማሽን ለርኒንግ ማለት ነው። እንዳለ እንክፈላቸው ሁሉም ቦታ ምን ምን አለ ካላችሁ ዳታ ፕሪፕሮሰሲንግ ላይ ኢምፖርት አለ፣ ክሊኒንግ አለ፣ ምናምን አለ። ሞዴል ትሬኒንግ ላይ ሞዴል ሴሌክሽን አለ፣ ትሬኒንግ አለ፣ ኢቫሉዌሽን አለ። ዲፕሎይመንት ላይ እነዚህ ነገሮች አሉ። ኢንቴግሬሽን እና ኤክስተንሲቢሊቲ እንደዚህ ነገሮች አሉ። ዳታ ፕሪፓሬሽን እስኪ ስለሱ የተወሰነ ነገር ዳታ ላይ እንግዲህ ጋዘር ይደረጋል፣ ዲስከቨር ይደረጋል፣ ክሊንስ ይደረጋል፣ ትራንስፎርም፣ ኤንሪች፣ ስቶር። ያው ብዙ ቋንቋ ሊኖራቸው ይችላል። ሀሳቡ ግን ተመሳሳይ ነው። ለምሳሌ ክሊኒንግ ላይ ያልኳቸው ቅድም ያልኳቸው ሚሲንግ ዳታ ካለ እነሱን ማዘጋጀት፣ ኖይዚ ዳታ ካለ እነሱን የሚደረጉት ማለት። ትራንስፎርሜሽን ላይ ኖርማላይዜሽን፣ አትሪቡት ሴሌክሽን፣ ዲክሪሜንታላይዜሽን እነዚህ ነገሮች ይደረጋሉ ማለት ነው። ዳታ ሪዳክሽን ላይ እነዚህ ነገሮች ይደረጋሉ ማለት ነው። አጠቃላይ ዳታ ፕሮሰሲንግ ይባላል ማለት ነው ይህ ስራ። ኦኬ ወደ ማሽን ለርኒንግ ካገባ አሁን ዳታችንን ሬዲ ያደረግነው ማለት ነው። ዳታችንን ሬዲ ካደረግን በኋላ ማሽን ለርኒንግ ላይ ስንገባ ማሽኑ የሚማርባቸው መንገዶች ናቸው። ለማሽን ዳታው ሬዲ ከሆነ በኋላ ለማሽን ለርኒንግ ማለት ነው በምን መልኩ ነው የሚማረው ስንል ዋና ዋና የሚባሉ 4 አይነት የማሽን ለርኒንግ ቴክኒኮች አሉ። የመጀመሪያው ሱፐርቫይዝድ ለርኒንግ ይባላል። ሌላኛው አንሱፐርቫይዝድ ለርኒንግ፣ ሪኢንፎርስመንት ለርኒንግ እና ሰቢ ሱፐርቫይዝድ ለርኒንግ እንደማለት ነው። እነዚህ ባጭሩ እነዚህ ናቸው። በቃ ሁሉም ነገር ከዚህ በኋላ የምታዩቸው ወይም እስከዛሬ የምሰሟቸው የኤአይ ሞዴሎች በሙሉ እነዚህ ውስጥ ባሉ የኤአይ አልጎሪዝሞች የተሰሩ ናቸው ማለት ነው። እንግዲህ በሁሉም እያንዳንዳቸው ውስጥ እነዚህ ውስጥ የተለያየ አልጎሪዝም አለ። ለምሳሌ ሱፐርቫይዝድ ለርኒንግ የሚባለው ሌብል ዳታን ተጠቅሞ ፕሪዲክት ሲያደርግላቸው ነው። ወይም እንዳጠቃላይ እንሄድበት ሶስቶቹን ለማየት ያክል ሱፐርቫይዝድ ለርኒንግ የሚባለው እንዳልኳቸው እዚህ ጋር ሱፐርቫይዝድ ማለት ዩዝድ ዌን ሌብል ዳታ ኢዝ አቫይሌብል፣ ሌብል ስታስተምሩት ማለት ነው ማሽኑ ሌብል እያደረጋችሁ ነው። ይሄ እንደዚህ ነው፣ ይሄ እንደዚህ ነው ምናምን ብላችሁ መጀመሪያ ታስተምሩትና በዛ መስኩ ሲሆን፣ ስለዚህ ሱፐርቫይዝድ ለርኒንግ የሚባለው ውስጥ ብዙ አይነት አለ። ክላሲፊኬሽን እና ሪግሬሽን ተብሎ ለሁለት ይከፈላል። ነገር ግን ክላሲፊኬሽን ውስጥ በጣም ብዙ አልጎሪዝሞች አሉ። በዚህ መሰረት ለምሳሌ ኔይቭ፣ ባይስ፣ ክላሲፋይ፣ ዲሲሽን ትሪ፣ ስፖርት ቬክተር ማሽን፣ ኬኒረስት፣ ራንደም ፎረስት እነዚህ በሙሉ የማሽን ለርኒንግ አልጎሪዝሞች የክላሲፊኬሽን ከሚባለው የሱፐርቫይዝድ ለርኒንግ አካል ነው ማለት ነው። ሬግሬሽን ውስጥ ደግሞ ሊነር ሬግሬሽን፣ ኒውራል ኔትወርክ ሬግሬሽን እነዚህ ዲሲሽን ትሪ ሬግሬሽን፣ ሰፖርት ራሱ ሬግሬሽን የሚባሉ የተለያዩ ሬግሬሽን አሉ ማለት ነው። ዞሮ ባጭሩ ግን ሱፐርቫይዝ እናንተ እያንዳንዱን ሌብል እያደረጋችሁ ሲሆኑ አንሱፐርቫይዝ ውስጥ ስትገቡ የተለያየ አለ። ለምሳሌ በዋናነት ክለስተሪንግ አለ። እነሱ ውስጥ የተለያዩ አልጎሪዝሞች አሉ። ይሄ ሁሉ አልጎሪዝም አለ። ሪኢንፎርስመንት ለርኒንግ ስትሄዱ ዲሲሽን ሜኪንግ ላይ ነው። ለምሳሌ ኪዩብ ለርኒንግ፣ አር ለርኒንግ፣ ቴዲ ለርኒንግ የሚባሉ የተለያየ አልጎሪዝሞች አሉ ነው። በግራፍ ብናያቸው ይሄን ይመስላል። አንሱፐርቫይዝድ ለርኒንግ የሚባል ሱፐርቫይዝድ ሪኢንፎርስመንት ለርኒንግ እነዚህ ያው በግራፍ ማሳየት ስለሚቻል ማለት ነው። ግን እንሂድባቸው እያንዳንዳቸው እንዳልኳችሁ ሁሉም ሱፐርቫይዝድም ሪኢንፎርስመንትም በውስጡ ብዙ አልጎሪዝሞች እነሱ አላቸው ብለናል። ሱፐርቫይዝድ ለርኒንግ ምንድን ነው ስንል ሌብል ዳታ ያለው ማለት ነው። እዚህ ጋር ለምሳሌ እቺ ግራፍ ሁሉንም ነገር ትነግራችኋለች ስለ ሱፐርቫይዝድ ለርኒንግ በአጭር ኮንሴፕት ማለት ነው። ምንድን ነው የምታደርገው? ሌብል ታደርጋላችሁ መጀመሪያ። ለምሳሌ ይሄ ዳታ ሴት አለው እንበል። ለምሳሌ ኢሜጅ ናቸው እነዚህ፣ ፊገሮች ወይም አይኮኖች ናቸው እነዚህ ዳታ ሴቶች አሉት። ስለዚህ ሌብል ስታደርጉ 4 ማዕዘን እንዲህ አይነት ነገር ካየህ ሬክታንግል ማለት ነው። ከዚህ በኋላ እየነገራችሁ ሌብል እያደረጋችሁ ነው። ይችን ነገር ካየህ ሰርክል ትባላለች። ሄክሳጎን ይችን የምትመስል ካየህ ሄክሳጎን ትባላለች። ይችን የምትመስል ካየህ ደግሞ ትራያንግል ብላችሁ ሌብል አደረጋችሁ ነገራችሁት። ስለዚህ ከዚህ በኋላ የሆነ ነገር ሲገጥምህ በዚህ መልኩ ስራ እያላችሁ ነው፣ ለማሽኑ እያስተማራችሁ ነው ማለት ነው። ማሽን ለርኒንግ ሞዴሉ ያዘ ማለት ነው። ኦኬ ናም ብሎ ይዟል። ቴስት ስታደርጉት ለምሳሌ ይችና ይችን እስኪ ስትሉት ከነዚህ ውስጥ ማለት ነው 3 ማዕዘን ወጥቶ ይችማ ትራያንግል ናት ይላችኋል። ለምን ይኸው እዚህ ጋር ትራያንግል ብላችሁ ነግራችኋል። በነገራችሁ መሰረት እስኪና እነዚህ ሁለቶች ምን ምን ናቸው ብላችሁ ስትሰጡት ማለት ነው ቴስት ስታደርጉት ይችኛይቱ ደግሞ ሰርክል ናት። ለምን ነግራችሁታል። ይህ አይነት መንገድ ሱፐርቫይዝድ ለርኒንግ ይባላል። በሌላ መልኩ ደግሞ ለምሳሌ እነዚህ ነው ያቸው። እዚህ ጋር አፕል አለ፣ ይሄኛው ኦሬንጅ ይባላል፣ ይሄኛው ኦሬንጅ። እነዚህ ሁለቶቹ ኦሬንጅ እንደዚህ አይነት ካየ ኦሬንጅ፣ እንደዚህ አይነት ካየ ኦሬንጅ ነው።
ይሄኛው አፕል ነው፣ እዚህም አፕል ነው እንደምታዩት ይሄ ኦሬንጅ ነው ምናምን ብላችሁ ሌብል አድርጋችሁ ዳታ ሴት ናቸው እነዚህ ትሬን አደረጋችሁትና ሰጣችሁት። ይህን ትሬን አደረገ አሁን ቴስት ዳታ ሰጠሁት እነዚህ ነገሮች ምንድን ናቸው ብላችሁ ሰጣችሁት። ስለዚህ ፕሪዲክት የሚያደርግላችሁ በምን መልኩ ነው? ይችኛይቱ በተማራ መሰረት ማለት ነው አፕል ናት፣ ይችኛይቱ ደግሞ ኦሬንጅ ናት ይላችኋል ማለት ነው። በቃ ሌብል ተደርጎ ተነግሮታል ነው። ሱፐርቫይዝድ ለርኒንግ እንዳጠቃላይ በሁለት መክፈል ይቻላል፣ ክላሲፊኬሽን እና ሪግሬሽን ብሎ። ክላሲፊኬሽን የሚባለው ሌብሎቹ ዲፋይን ተደርገውለታል፣ ክላሲፋይ ማለት ነው። ላይክ ለሁለት እንደዚህ ይሄኛው እንደዚህ ነው ይሄኛው እንደዚህ ነው ሌብል አለው ለእያንዳንዱ። ሪግሬሽን የሚባለው ደግሞ በአጭሩ ይሄን ምን ማለት ትችላላችሁ? ይሄ ዲስክሪት ማለት ትችላላችሁ። ይሄን ኮንቲኒዩስ ነው። ይሄ ዲስክሪት ነው። እንደዚህ አይነት ካየ እንደዚህ እንደዚህ ካየ እንደዚህ ብለሽ ክላሲፋይ አድርግልኝ እንደማለት ነው። ሌብል ተደርገዋል። ይሄ ደግሞ ላይክ ኮንቲኒዩስ ለሆነ ነገር የምንጠቀምበት ደግሞ ሪግሬሽን ይባላል። ሪግሬሽን ይባላል። ለምሳሌ እዚህ ግራፍ ላይ ብታዩት እዚህ ጋር እንደምታዩት አሁን እዚህ ጋር እንደምታዩት እነዚህን መከፋፈል ነው። ለምሳሌ ከዚህ ግራፍ በላይ ያሉት እነዚህ በአረንጓዴ የሚበዛባቸው፣ በዚህ በኩል ያሉት ደግሞ እነዚህኞቹ ይበዛሉ። ሶ ክላሲፊኬሽን ሲያደርግ ግማሾቹን በመከፋፈል በዚህ ከፈለው ማለት ነው። የተወሰኑትን ወደዚህ የተወሰኑትን ወደዛ አረገ ማለት ነው። ክላሲፋይ ነው ያደረገው ለሁለት ሁለት ካታጎሪ ክሬት ነው ያደረገው ማለት ነው። ሪግሬሽን ስታዩ ደግሞ ኮንቲኒዩስ ነው እንደምታዩት ለጋራ የሚሆን አንድ ላይ ነው የሚሰራው ማለት ነው። ለጋራ ኮንቲኒዩስ ነው ይቀጥላል። ይሄ በዚህ መልኩ ነው የሚያደርገው ማለት ነው። ክላሲፊኬሽን እና ሪግሬሽን የሚባሉት ሁለት የሱፐርቫይዝድ ለርኒንግ አይነቶች ናቸው። ነገር ግን ክላሲፊኬሽን ውስጥ በጣም ብዙ አይነት መንገዶች አሉ። ለምሳሌ ኢሜል ስፓም ዲቴክሽን ላይ ብትሄዱ ስፓሙን የኢሜይሉ ማለት ነው ይሄ ስፓም ነው ወይም አስ አይደለም ብሎ ክላሲፋይ ነው የሚያደርገው። አያችሁት? ኢሜጅ ሪኮግናይዜሽን ላይም ብትሄዱ ይሄ ኢሜል ዶግ ነው ወይም ካት ነው ብሎ ሪኮግናይዝ ነው የሚያደርገው ወይም ደግሞ ክላሲፋይ ነው የሚያደርገው። ሜዲካል ዳያግኖሲስ ላይም ብትሄዱ ልክ እንደዚህ ይሄ እንደዚህ ነው ይሄ እንደዚህ ነው ብሎ ልክ እንደዛ። ሴንቲመንታል አናላይሲስ እንደዚህ አይነት ነገሮች በአጭሩ ዲስክሪት የሆኑ ሌብል የሚደረጉ ነገሮች ክላሲፊኬሽን ውስጥ ይገባሉ። ሪግሬሽን ላይ ውስጥ ሲገቡ ደግሞ ኮንቲኒዩስ ላይ ነው። ለምሳሌ ሃውስ ፕራይስ ፕሪዲክት አድርግልኝ ያልነውን ቅድም ብናይ ዋጋው እየጨመረ ሲሄድ በምን መልኩ ግራፍ ምን ሊመስል ይችላል የሚለውን ያን ነው የሚያሰራው ማለት ነው። ስቶክ ፕራይስ ኤስቲሜሽን፣ ቴምፕሬቸር ፎርካስቲንግ እነዚህ ቁጥሮች ናቸው። እየጨመረ ሲሄድ ሪግሬሽን ይባላል። እንዲህ አይነት ነገሮችን የሚያጠና ሪግሬሽን ይባላል ማለት ነው። በውስጣቸው ብዙ አይነት አለ። የተለያየ የሱፐርቫይዝድ ለርኒንግ አለ ብያችኋለሁ እንዳልኳችሁ። ለምሳሌ ሪግሬሽን ውስጥ ስትገቡ ሎጂስቲክ ሪግሬሽን፣ ዲሲሽን ትሪ፣ እነዚህ ኒውራል ኔትወርክ እነዚህ በሙሉ ውስጥ ታገኙታላችሁ። ኒረስት ኔይበር፣ ሰፖርት በጣም ብዙ ናቸው። ይሄ ሁሉ በሙሉ ሱፐርቫይዝድ ለርኒንግ ውስጥ ያለ የተለያየ የማሽን ለርኒንግ ወይም ሱፐርቫይዝ አልጎሪዝሞች ናቸው ማለት ነው። ሁሉም የየራሱ እንትን አለው፣ እናያቸዋለን በሌላ ቪዲዮ ለየብቻ ማለት ነው። ጥቅሙ ምንድን ነው? ይሄ ሱፐርቫይዝድ ለርኒንግ የተለየ ካላችሁ ኩሬትሊ ነው። እያንዳንዱ እንደምታዩት ሌብል እያደረጋችሁ ምን እያላችሁ ስለሆነ ኩሬሲው ሃይ ነው። ግን ዳታ ዲፔንደንሲ ነው። እያንዳንዷን ነገር ሌብል ማድረግ ስለሚጠበቅባችሁ ይሄ ጉዳቱ ነው ማለት ነው። ኢንተርፕሬቢሊቲ ነው። እዚህ ጋር ደግሞ ጉዳቱን ሊሚትድ ቱ ሌብል ዳታ ነው። ይሄ ቀላል ነው፣ ኢንተርፕሬት መደረግ የሚችል ነው። ግን ሌብል ዳታ ለሆኑ ብቻ ሊሚትድ ስለሆነ ይሄ ጉዳቱ ነው ማለት ነው። ኤፊሽንት ነው። ክላሲፊኬሽን ላይ ጎበዝ ነው። ፖቴንሻል ኦቨርፊቲንግ ሊያጋጥም ይችላል። ኦቨርፊቲንግ ማለት መራራቅ ሊያጋጥም ይችላል ማለት ነው። ላይክ አክሴፕትድ የሆነው ለምሳሌ የተጠበቀውና እሱ ፕሪዲክት የሚያደርግላችሁ ሊለያይ ይችላል ነው። ፖቴንሻል አለው። ጥቅሙ ዋይድ አፕሊኬሽኖች ላይ መስራት የሚችል ነው። ብዙ ማሽን ለርኒንግ ስራዎችን ለመስራት ይጠቅማል። ነገር ግን ሪኳየርስ ኤክስፐርት ኖሎጅ ዛት ሚንስ ሌብል ለማድረግ የተለያዩ ኤክስፐርቶች ያስፈልጋሉ፣ በሆነ ጉዳይ ላይ እውቀቱ ያላቸው ሰዎች ማለት ነው። ዛት ኢዝ አጠቃላይ ሱፐርቫይዝድ ለርኒንግ ማለት ይሄን ይመስላል ነው። ሁለተኛው የማሽን ለርኒንግ አይነት ደግሞ አንሱፐርቫይዝድ ለርኒንግ ማለት ነው። ባጭሩ ቅድም ያለውን መከርበት ማለት ነው። ቅድም ለእያንዳንዱ ለምሳሌ እነዚህ ዳታዎች ካሉ ለእነዚህ ይሄ ሬክታንግል ነው፣ ይሄኛው ሰርክል ነው፣ ይሄኛው ትሪያንግል ነው እያልን ያለውን መተው ማለት ነው ባጭሩ ሌብል አለማለት። ስለዚህ ባጭሩ ይህን ስትሰጡት ማሽኑ ራሱ እነዚህን ያይና ኦኬ ብሎ ለራሱ ነው ህግ የሚያወጣው ማለት ነው። ስለዚህ ምን ያደርጋል ማለት ነው? ኦኬ እዚህ ሬክታንግል አለች፣ እዚህ ሬክታንግል፣ ኦኬ እነዚህ ሬክታንግል ናቸው ብሎ ያስቀምጣቸዋል። ይቺና ይቺ ተመሳሳይ ናቸው፣ ስለዚህ እነዚህ ሰርክል ናቸው፣ ይቺ ደግሞ ፔንታጎን ናቸው። በአንድ ሶስቶቹ በአንድ አደረገላችሁ ማለት ነው። ስለዚህ ተመሳሳዮቹን የሆነ መመሳሰልን እያየ ራሱ ነው እንትን የሚላችሁ ማለት ነው፣ ሪዛልቱን የሚሰጥላችሁ። ሌብል ሳታደርጉት ተመሳሳይነትን የሆነን ነገር በማየት ብቻ ራሱ እንትን ሲል አንሱፐርቫይዝድ ለርኒንግ ይባላል ማለት ነው። ለምሳሌ ይህን አንሌብል ዳታ ሰጣችሁ። ስለዚህ ከነዚህ እንደምታዩ ዝብርቅርቅ ያለ ነው አይደለ? እሱ አደራጅቶ በዚህ መልኩ ይሰጣችኋል ማለት ነው። መልካቸውን አይቶ ምን እንደሚመስሉ ከለራቸውን፣ ቅርጻቸውን አይቶ በዚህ መልኩ ሰጣችሁ እንጂ እናንተ ይሄ እንዲህ ነው ይሄ እንዲህ ነው እሱም አልሰጣችሁ። እንደምታዩት አዘጋጀው እንጂ ምን እንደሆኑ ምናምን አይነግሯችሁም። ግን ተመሳሳይነታቸውን በማየት ብቻ
ይሰጣችኋል ማለት ነው። አንሱፐርቫይዝድ ለርኒንግ ማለት ይሄ ነው ባጭሩ። ወይም ደግሞ አሁን በዚህ ለምሳሌ እዚህ ጋር ለምሳሌ ሁለት ዞኖች እነዚህ ሰጣቸዋል። ኢንተርፕሬት ያደረጋቸውን አናውን አውትፑት ነው ኖ ትሬኒንግ ዳታ ሴት። እንደምታዩት ይሄ ዳታ ሴት ብቻ ነው። አውትፑቶቹ ምን እንደሆኑ አውትፑቶቹ አልተነገረም። አልጎሪዝሙ ፕሮሰስ ያደርግና እነዚህን ነገር ይሰጣቸዋል ማለት ነው። ያሉት እዚህ ውስጥ ያሉት ዝሆኖች አሉ ይልሃል። ከዛ ግመል አለ፣ ከዛ ላም አለ። ቁጥሩ ይተዋል ማለት ነው። ሞዴሉ ትሬን የሚደረገው በዚህ መልኩ ነው። አውትፑቱን አያውቅም። ትሬኒንግ ዳታ ሴቱ የለውም ማለት ነው። ሌብል የተደረገ አንሱፐርቫይዝ ለርኒንግ ማለት ይሄ ነው። በውስጡ የተለያየ አይነት አለ። ክለስተሪንግ የሚባል አለ። አንሱፐርቫይዝ ልክ ያኛውን ቅድም ክላሲፊኬሽን እና ሬግሬሽን እንዳልነው ማለት ነው። ይሄኛው ክለስተሪንግ የሚባል አለ፣ አሶሲሽን የሚባል አለ፣ ዳይሜንሽናል ሪዳክሽን የሚባል የተለያዩ አይነቶች አሉ። እነዚህ ሁሉ ደግሞ በውስጣቸው የተለያየ ይዘዋል ማለት ነው። ብዙ አይነት አልጎሪዝሞች አሉ በአንሱፐርቫይዝድ ለርኒንግ ላይ። ለምሳሌ ክለስተሪንግ ቴክኒኮች፣ ኬሚንስ፣ ሃይራርኪያል፣ ፓይተን ኢምፕሊሜንቴሽን፣ ፕራክቲካል የተለያዩ እነዚህ በሙሉ አንሱፐርቫይዝድ ቴክኒክ አይነቶች ናቸው ማለት ነው። ሌላኛው ሰሚ ሱፐርቫይዝድ ለርኒንግ የሚባለው ሶስተኛው የማሽን ለርኒንግ መንገድ ነው። ይህ ደግሞ የተወሰኑትን ሌብል ታደርጋላችሁ፣ የተወሰኑትን ደግሞ ትለውጣላችሁ ማለት ነው። ለምሳሌ ይህን ዳታ ሴት ኢንፑት ዳታ ሴት ሰጣችሁት እንበልና የሁለቶቹን ብቻ ነገራችሁት። ይሄኛው ኤሌፋንት ነው፣ ይሄኛው ስኔክ ነው አላችሁት። ሌላኛው ለምሳሌ ውሻውን አልነገራችሁትም። የሁለቶቹን ሌብል አደረጋችሁለት፣ ሌላውን ደግሞ በአጭሩ ፓርሻል ሌብል አደረጋችሁለት ማለት ነው። ማሽን ለርኒንግ ሞዴሉ ይማርና አንሌብል ዳታ ያገኛል እዚህ ጋር። እሷን በራሱ ኢትስ ዶግ ይላል ማለት ነው። ኢትስ ዶግ በቃ ብሎ እንትን ይላል ማለት ነው። ስለዚህ ሁለት የተለያየ ነገር ሲያጋጥመው ማለት ነው። ይሄ ባጭሩ ሰሚ ሱፐርቫይዝድ ማለት ሮው ዳታ ይሰጠዋል፣ የተወሰነ ሳምፕል ዳታ ይሰጠዋል። ዛት ሚንስ ሌብል የተደረገ ያልተደረገም ይሰጠዋል ማለት ነው። አልጎሪዝሙ ያን በዛ መሰረት ትሬን ይደረጋል ማለት ነው። ሰሚ ሱፐርቫይዝድ ማለት ይሄ ነው አጠቃላይ። ወይም ደግሞ በዚህ መልኩ ማየት ይችላላችሁ። ተመሳሳይ ነው። ኢትስ ኤሌፋንት ይላችኋል ማለት ይሄኛው ምንድነው? ኢትስ ኤሌፋንት አንሌብል ዳታውን ስትጠይቁት ማለት ነው። አራተኛው ደግሞ እንግዲህ ሱፐርቫይዝ፣ አንሱፐርቫይዝ እና ሰሚ ሱፐርቫይዝድ የሚባሉ ሶስቱን አይተናል። አራተኛው ሪኢንፎርስመንት ለርኒንግ ነው። ይሄኛው በብዛት ኤጀንት ላይ ያሉት ነው። በተለይ አሁን ላይ ላሉት የኤአይ ኤጀንቶች ላይ በብዛት የምታገኙት ነው ማለት ነው። ሪኢንፎርስመንት ለርኒንግ ማለት ባጭሩ ምን ማለት ነው? ማሽን ለርኒንግ ፓራዳይም ነው ዛት ፎከስ ኦን ሃው ኤጀንትስ ለርን ቱ ኢንተራክት ዊዝ ኤንቫይሮንመንት። ኤንቫይሮንመንት አለ፣ ኤጀንቶች አሉ፣ አክሽን መውሰድ የሚችሉ ኤንቫይሮንመንት ውስጥ ያሉ እነዛ ኤጀንቶች ለምሳሌ ይሄ ህፃን ይሄ ቤቢ ማለት ነው ኤጀንት ነው ብለን እናስብ። ስቴቱ ምንድነው? ክራውል ማለት ነው፣ መንቀሳቀስ ነው፣ መዋደድ እንበለው። ሪዋርድ እዚህ ጋር የሆነ ነገር ካገኘ የሚቀመስ ፊደር ንችን ነገር ቢያገኝ ጡጣዋን ቢያገኛት ማለት ነው ሪዋርድ አገኘ ማለት ነው። ከዚህ ይማራል ማለት ነው። ኦኬ እንዲህ አይነት ነገር ካየሁኝ ባገኝ ሄጄ ጡጦ አገኛለሁ፣ ምግብ አገኛለሁ የሚል ሪዋርድ ያገኛል ማለት ነው። እንዲህ አይነት ነገር ኤጀንት አለ። ኤጀንቱ ስቴት ይወስዳል፣ አክሽን ይወስዳል እንደማለት ነው። ዛት ሚንስ ለምሳሌ ክሮሊንግ ማለት ነው። ሪዋርድ ያገኛል ሲንቀሳቀስ፣ አክሽኑን ሲወስድ የሆነ ሪዋርድ ያገኛል። ከዛ ይማራል ማለት ኦኬ ይሄን በመንቀሳቀሴ እንደዛ ያጋጠመኝ ይላል ማለት ከዛ ይማራል ማለት ነው። ባያገኝ ደግሞ ለምሳሌ የሚቀመስ ባያገኝ ወይም ደግሞ የሆነ ነገር ብሎ ከዛም ይማራል ማለት ነው። በዚህ መሰረት የተለያዩ አልጎሪዝሞች አሉ። ለምሳሌ ኪው ለርኒንግ፣ ዲፕ ኪው ለርኒንግ የተለያዩ አሉ ማለት ነው። አላማው ግን እንዳጠቃላይ ሪኢንፎርስመንት ለርኒንግ ማለት ባጭሩ ሮው ዳታ ያለው ነገር ግን ኢንቫይሮንመንት አለ። ኢንቫይሮንመንቱ ላይ ስቴቱ አክሽን መውሰድ ነው። አክሽን ሲወስድ ሪዋርድ አለው ወይስ የለውም? ሪዋርድ ካለው ይማራል ማለት ነው። አውትፑቱ በዛ መሰረት ነው ዲተርማይን የሚደረገው ማለት ነው። አክሽን እና ኤጀንት አለ። አክሽን የሚወስደው አካል ኢንቫይሮንመንት እና ኤጀንት እንዳሉ መጀመሪያ ታውቃላችሁ። ኤጀንቱ አክሽን ይወስዳል፣ ሪዋርድ ያገኛል ማለት ነው ከኢንቫይሮንመንት። በዛ መሰረት ነው የሚማረው ማለት ነው። ይሄ አጭሩ ሪኢንፎርስመንት ለርኒንግ ይባላል ማለት ነው። በጣም ጥሩ። እነዚህ አራቶቹ በዋናነት እንግዲህ የሪኢንፎርስመንት ለርኒንግ ጥቅሙ በተለይ ኤጀንት ያለበት ቦታ ነው። ለምሳሌ ሮቦቲክስ፣ ቢዝነስ እነዚህ ኤጀንቶች አሉ እና ኤጀንቶቹ ሆነ ኢንቫይሮንመንት ላይ አክሽን መውሰድ የሚችሉበት ቦታ ላይ ያለ ነው አጠቃላይ ሪኢንፎርስመንት ለርኒንግ ማለት ነው። ዛት ኢዝ ኢት። አጠቃላይ ይህን ይመስላል። ዲፕ ለርኒንግ የሚባል ደግሞ ሌላ መንገድ አለ። ዲፕ ለርኒንግ እንግዲህ ከነዚህ ውስጥ ከሁሉም ሊጠቀም ይችላል። ሱፐርቫይዝድ ሊሆን ይችላል፣ አንሱፐርቫይዝድ ለርኒንግ ይባላል። በሞደርን የሚባለው እዚሁ ማሽን ለርኒንግ ውስጥ ያለ ዲፕ ለርኒንግ የሚባል ደግሞ ሌላ አልጎሪዝም አለ። ዲፕ ለርኒንግ እንደምታውቁት አርቲፊሻል ኢንተለጀንስ ውስጥ ማሽን ለርኒንግ የሚባል ነገር አለ። እዛ ውስጥ ያለ ነው ዲፕ ለርኒንግ ማለት። ቤዚካሊ ማሽን ለርኒንግ ውስጥ ኒውራል ኔትወርክ መጠቀም የሚችል ማለት። ኒውራል ኔትወርክ ማለት የሰውን ኒውሮን አሰራር አይነት መንገድ የሚከተል ማለት ነው ባጭሩ። ዛት ኢዝ
ምንም አዲስ ነገር የለውም። ሶ ማሽን ለርኒንግ እና ይሄኛው ልዩነቱ ምንድን ነው? ለምሳሌ ማሽን ለርኒንግ ላይ ስትሄዱ ኢንፑትን ትሰጡታላችሁ። ከዛ ፊቸር ኤክስትራክት አድርጋችሁ ክላሲፋይ አድርጋችሁ ነው አውትፑት እንትን የምትሉት አይደለ? ዲፕ ለርኒንግ ላይ ስትመጡ ሌየሮች አሉ። እዚህ ጋር ፊቸሩን ኤክስትራክት የሚያደርገውን ዲፕ ክላሲፊኬሽን የሚሰራው ይሄው ዲፕ ለርኒንግ ነው ማለት ነው። በጣም ሰፊ የሆነ ሌየር አለ ማለት ነው። ዛት ኢዝ ዲፕ ለርኒንግ ማለት ባጭሩ። ከዚህኛው ጋር የሚለየው ምንድን ነው? ዲፕ ለርኒንግ ብዙ ጊዜ ስፔሻላይዝድ የሆነ ታስክ ላይ ነው። ይሄኛው ዳታ ድራይቭ ነው። ይሄኛው የተወሰነ ዳታ በቂው ነው። ይሄኛው ግን ሚሊዮንስ ኦፍ ዳታ ነው የሚበላው። ዲፕ ለርኒንግ ላይ ስትመጡ ይሄኛው ኤክስፕሊት ፕሮግራሚንግ ፈንክሽን ነው የሚጠቀመው፣ ነገር ግን ይሄኛው ኒውራል ኔትወርክ ነው የሚጠቀመው። ይሄኛው ለስ ትሬኒንግ ይወስዳል ማሽን ለርኒንግ፣ ይሄኛው ኤክስቴንሲቭ የሆነ አሁን ላይ ስቴት ኦፍ ዘ አርት የሚባሉት ሞዴሎች የሚጠቀሙ ዲፕ ለርኒንግ የሆነው ለዛ ነው። ምክንያቱም ሎት ኦፍ ዳታ ስለሆነ ትሬን የሚያደርጉት ማለት ነው። ኒውራል ኔትወርክ ምንድን ነው ካላችሁ ደግሞ ኒውራል ኔትወርክ ማለት በአጭሩ የሰውን የኒውሮን ነርቨስ ሲስተም አሰራር የሚከተል ማለት ነው። እዚህ ጋር የምታዩት ይሄ የተለያየ ነው። ለምሳሌ ኢንፑት ዳታ እዚህ ጋር ይኖራል፣ እዚህ ጋር ሂድን ላየር አለ፣ እዚህ ጋር አውትፑቱ በዚህ መልኩ ሲሆን ማለት ነው። ኒውሮን ኤንድ ሌየር አጠቃላይ ኮምፖነንቶቹ እነዚህ ናቸው። ኢንፑት ሌየር አለ የመጀመሪያው ማለት ነው። መሀል ያሉት እዚህ ጋር የመጀመሪያው ኢንፑት ሌየር ይባላል። ይሄኛው ሂድን ሌየር፣ እዚህ ጋር አውትፑት ሌየር ይባላል ማለት ነው። ፖይንቱ እሱ ነው። እዚህ ጋር ኢንፑት ሌየር፣ ሂድን ሌየር፣ አውትፑት ሌየር ያላችሁ ይሄ ነው። መሀል ላይ ዌይትስ፣ ባያዝ፣ አክቲቬሽን ፈንክሽን፣ ሉዝ ፈንክሽን፣ ኦፕቲማይዜሽን የሚባሉ አሉ እዚህ ጋር የምታዩቸው ማለት ነው። ለምሳሌ እያንዳንዱ ከአንዱ ኮኔክት የሚያደርግበት ዌይት ይባላል። ከዛ እዚህ ያሉት ደግሞ እነዚህ በሙሉ ባያዝ ይባላሉ ማለት ነው። እዚህ ጋር ኮምፖነንቶቹ እነዚህ ናቸው ማለት ነው። እዚህ ጋር የምታዩ ሂድን ሌየር ለምሳሌ እዚህ ጋር እንደምታዩ ሂድን ሌየሩ መካከለኛ ማለት ነው። አንድ ናት ያለችው እዚህ ጋር እንደምታዩት አይደለ? ነገር ግን ይሄ በጣም ሰፊ ሊሆን ይችላል። ይቺ አንድ ወይም ሁለት ሲኖር ሻሎ ይባላል። ይሄ ነው ብዙ ካልኩሌሽን አይኖረውም ማለት ነው። ዲፕ ለርኒንግ ሲሆን ግን በጣም ብዙ ሌየሮች ይተካካሉ ማለት ነው። እዚህ ጋር በጣም ብዙ ሌየር እየሆነ እየሰፋ ሄድና በጣም ሰፊ ጥልቅ ይሆናል ማለት ነው። እንዲህ እያለ በጣም አሁን ላይ የምታያቸው ትልቅ ዳታ ሴንተሮች ትሬን የሚደረጉት በጣም ብዙ ሂድን ሌየር ያላቸው ይሆናሉ ማለት ነው። እሺ ለምሳሌ እዚህ ጋር እንደምታዩት አሁን ይሄን እንየውና ለምሳሌ እዚህ ጋር የምታዩት ኢንፑት ሌየራቸው ላይ ወደ 784 አካባቢ ኢንፑት ዳታ ሌየር አለ። እዚህ ጋር ኢንፑቱ ከዛ ሂድን ሌየር አለ። ኢንፑቱ 784 ነምበር ላይ ፒክስል ሊሆን ይችላል። አውትፑቱ 10 ናቸው እንበል። እዚህ ጋር አውትፑቱ ፓራሜትሮቹ እዚህ ጋር ያለውን እያንዳንዱን ክሮስ አድርጎ አባስቶ ያለው አጠቃላይ ፓራሜትር ይባላል ማለት ነው። ዌይቱና ባዙ ዛት ሚንስ ይሄ እያንዳንዱ የሚፈጥረው ኮኔክሽን በሙሉ ፓራሜትር ይባላል ማለት ነው። ከዚህ ድረስ የሚፈጠረው ኮኔክሽን ማለት ነው። በዛም ነው አሁን ላይ ሞዴሎች ሲወጡ እንደዚህ ፓራሜትር ያለው ይሄን ያህል ቢሊየን ፓራሜትር፣ ይሄን ያህል ትሪሊየን ፓራሜትር ይባላል አይደለ? ዛት ሚንስ እነዚህ ሂድን ሌየር ከኢንፑት እስከ አውትፑት ያለው ሌየር ተባስቶ ያለው ዌይቶቹና ባያዞቹ ማለት ነው በሙሉ ማለት ነው። እዚህ ጋር እንደምታዩት ለምሳሌ እዚህ ጋር ባያዞቹ እዚህ ያልበሩ አሉ አይደለ? ነጮቹ ብቻ ናቸው። ሁሉም ላይ ይጠቀሙት ይችላሉ። ስለዚህ ኒውራል ኔትወርክ ማለት አጠቃላይ አሰራሩ ይሄ ነው ማለት ነው። እንግዲህ ኒውራል ኔትወርክ ሲባል ቴክስት ላይ ብቻ እንዳታተኩሩ፣ ኢሜጅ አለ፣ ቪዲዮ፣ ኦዲዮ ምናምን ሊሆን ይችላል ትሬን የሚደረግበት። ለምሳሌ እነዚህ ነገሮች ሌብል፣ እነዚህ ኢሜጆች አሉ፣ እነዚህ ወደ አልጎሪዝም ይገባሉ። እንደምታዩት ዳታ በኢንፑት መልክ ይሰጣሉ ማለት ነው። እነዚህ ወደ ነምበር ተቀይሮ ወደ ነምፓይ ቬክተር ተቀይሮ ወደ ኑሜሪካል ቬክተር ይቀየርና እዚህ ይገባል ማለት ነው። እንደ ኢንፑት ይገባል ማለት ነው። ኮኔክሽኑ ይሰራ እያንዳንዱ ይሰራና መጨረሻ ላይ አልጎሪዝሙ ፕሪዲክት ያደርጋል ማለት ነው። የስ ነው ምናምን እያለ በኋላ ላይ ይወስናል። ፕሪዲክሽኑ ኮሬክት ነው አይደለም ምናምን የሚለውን ትሰራላችሁ ማለት ነው በአጭሩ እናንተ። አጠቃላይ ስራው ግን ይህን ይመስላል። ዲፕ ለርኒንግ ላይ ስትመጡ በአጭሩ ዲፕ ለርኒንግ ማለት ኒውራል ኔትወርክ ቤዝድ የሆነ የማሽን ለርኒንግ አይነት ነው። ኒውራል ኔትወርክ ማለት አጭሩ ብሬን ውስጥ ያለ የነርቨስ ሲስተም አይነት አሰራር ያለው ማለት ነው። ኒውራል ኔትወርክ ማለት ለዛ ነው ብሬን ኢንስፓየርድ የሆነ አርኪቴክቸር ማለት ነው። አንዷ ኒውሮን ማለት ደግሞ አንዷ ቤዚክ ፕሮሰሲንግ ዩኒት አንድ ኒውሮን ትባላለች። እዚህ ጋር የምታዩት አንዷ ማለት ነው አንድ ኒውሮን ትባላለች ማለት ነው። ልክ እኛ አንድ ኒውሮን ነርቨስ ሲስተማችን ውስጥ አንዷ ሴል ኒውሮን እንደምትባለው ማለት ነው። ሌየር የሚባለው ግሩፕ ኦፍ ሌየርስ ነው። ሌየር ማለት ደግሞ ለምሳሌ እዚህ ጋር አንድ ሌየር አለ፣ እዚህ ሁለት ሌየር አለ፣ ሶስት ሌየር አለ። ይሄ ብዙ ኒውሮኖችን ሊይዝ ይችላል። እሱ ሌየር ይባላል። ዌይት ኤንድ ባያዝ የሚባለው ደግሞ ፓራሜትሮቹ ናቸው። ዌይት ኤንድ ባያዝ ማለት ደግሞ እዚህ ጋር የምታዩት ይሄ ኮኔክሽን በሙሉ ማለት ነው ዌይት እና ባያዝ ይባላል ማለት ነው። አጠቃላይ ዲፕ ለርኒንግ ላይ ያለው ሁኔታ ያለው። ከዛ ኢንፑት ሌየር አለ፣ ዳታውን የምትቀበሉት መንገድ ነው። መሀል ላይ ካልኩሌሽኑ ፓተርን የሚሰራበት ለርን የሚያደርግበት ደግሞ ሂድን ሌየር ይባላል። አውትፑት ሌየር ደግሞ ፋይናሊ ፕሪዲክት የሚያደርግበት ነው። አክቲቬሽን ፈንክሽን የሚባል ደግሞ አለ መጨረሻ ላይ ማለት ነው። ይሄ ነን ሊኒሪቲን የሚጨምር ነው።
ፎርዋርድ ፕሮፓጌሽን የሚባል አለ። ይህም ልክ እንደዛው ነው። እነዚህ በሙሉ እዛ ጋር የምታያቸው ነገሮች ናቸው። በአጭሩ ግን ዲፕ ለርኒንግ የሚባለው ከኒውሮን አሰራር የተወሰደ ነው ማለት ነው። ባዮሎጂ ላይ ታስታውሳላችሁ፣ ኒውሮን እንዴት ነው የሚሰራው? ነርቨስ ሲስተም አጠቃላይ አንድ ኒውሮን ናት። ለምሳሌ እቺ እዚህ ጋር ኒውክለስ አለ፣ ከዛ ደንድራይት አለ፣ እዚህ ጋር አክሰን አለ። አያችሁ አይደለ? ዳታ ከኒውክለስ እንደዚህ ነው አይደል የሚሄደው። ኢንፑት ከዚህ ወደዚህ ይሄዳል ማለት ነው። ዳታ ከዚህ ወደዚህ ኢንፑት አውትፑት እንደማለት ነው። ልክ ራሱን ለመስራት እዚህ ጋር ኢንፑት አደረገ። ልክ እዚህ ጋር ኢንፑት ደንድራይቶቹ ኢንፑት እንደሆኑ ማለት ነው። ከዛ እዚህ ጋር ዲፕሌየሩ ይኖራል እንደ አክሰን ማለት ነው። አጭሩ ስትራክቸሩ ተመሳሳይ ነው ማለት ነው። ዲፕለርኒንግ ፕሮሰሱ ምን ይመስላል ስትሉ ደግሞ የመጀመሪያው አንደርስታንድ ማድረግ ነው። ላይክ ዲፕለርኒንግ ያስፈልጋችኋል አያስፈልጋችሁም የሚባለው ፕሮብለማችሁን መለየት ነው የሚሆነው። ከዛ በኋላ አልጎሪዝማችሁን ትሬን ማድረግ ነው። ብዙ ዳታ ያስፈልጋችኋል። ለምሳሌ ካት ከሆነች ካትዋን ትሬን ታደርጋላችሁ በጣም ብዙ ዳታዎች ተጠቅማችሁ ማለት ነው። ከዛ በኋላ ሪሌቫንት የሆነ ዳታ ሴት ታዘጋጃላችሁ፣ ለአናላይሲስ ታዘጋጃላችሁ፣ ሞዴሉን ፐርፎርማንስ ትለካላችሁ። ይህን ይመስላል አጠቃላይ ፕሮሰስ። የተለያዩ የድፕ ወይም ደግሞ የኒውራል ኔትወርክ አይነቶች አሉ። ኤፍኤንኤን የሚባል አለ፣ ፊድ ፎርዋርድ ኒውራል ኔትወርክ የሚባል አለ፣ ኮንቨልዥናል ኒውራል ኔትወርክ የሚባል አለ፣ ሲኤንኤን የሚባለው ነው፣ ሪከረንት ኒውራል ኔትወርክ የሚባል አለ፣ አርኤንኤን፣ ጀነሬቲቭ አድቨርሳሪያል ኔትወርክ የሚባል አለ፣ ጋንስ፣ አውቶ ኢንኮደር፣ ትራንስፎርመር ኔትወርክ የሚባሉ እነዚህ ነገሮች በሙሉ የድፕ ኔትወርክ አይነቶች ናቸው። እንደምታውቁት አሁን ላይ ያሉት የሞዴሎች በዋናነት ከትራንስፎርመር መምጣት ጋር የመጡ ናቸው። እዚህ ጋር እንደምታዩት ትራንስፎርመር አለ። ነገር ግን እነዚህ ሁሉ በተለይ እዚህ ጋር ይሄኛው አሁን ለኢሜጅ ይሄኛው በጣም ተመራጭ ነው። እንደዚህ አይነት ማለት ነው። እነዚህ በሙሉ የኒውራል ኔትወርክ ወይም የዲፕ ለርኒንግ አይነቶች ናቸው ማለት ነው። በዚህ መልኩ ማሽን ለርኒንጎች ትሬን ይደረጋል። ቶፕ የሚባሉት እንግዲህ ከነዚህ ከአራቶቹ ማለት ነው ከዲፕ ለርኒንግ በሙሉ እንዳጠቃላይ ሲታይ ቶፕ የሚባሉ ሊነር ሪግሬሽናል የማሽን ለርኒንግ ናቸው። እነዚህ ዲፕ ለርኒንግ ሳይሆን ሎጂስቲክ ሪግሬሽናል፣ ዲሲሽን ትሪ፣ ኤስቪኤም፣ ኬኤንኤን፣ ዳይሜንሽናል ሪዳክሽን፣ ኔቭ ባያስ፣ ኬሚንስ፣ ራንደም ፎሬስት እነዚህ በሙሉ የማሽን ለርኒንግ አልጎሪዝም አይነቶች ናቸው ማለት ነው። ይህን ካለ የተለያዩ ትሎች አሉ የምንማራቸው ደግሞ። ለዚህ የሚያስፈልጉ ትሎች ምን ናቸው? የመጀመሪያው ዳታ አናላይሲስ ላይ ከዚህ ቀደም ያየናቸው እንደ ፓንዳ፣ ነምፓይ እና ማትፕሎትላይቭ ያስፈልገናል። ከዛም በቀጥታ የሚያስፈልገው በተለይ ትራዲሽናል ለሆኑ እስካሁን ላወራናቸው ሱፐርቫይዝድ አንሱፐርቫይዝድ ደግሞ ሳይኪት ለርን በጣም ወሳኝ ነው ማለት ነው። ወደ ዲፕ ለርኒንግ እና ወደ ዲፕ ለርኒንግ ኒውራል ኔትወርክ ስትገቡ ደግሞ ቴንሰርፍሎ፣ ፓይቶርች እነዚህ በጣም አስፈላጊ ናቸው ማለት ነው። ይሄ በጉግል ነው ቴንሰርፍሎ፣ ይሄኛውን ሜታ ነው የሰራው። በጣም ሁለቱም ወሳኝ ትሎች ናቸው። አንዱን ከያዛችሁ በቂ ሊሆን ይችላል ማለት ነው። ለምን ይጠቅማሉ ካላችሁ ለምሳሌ ነምፓይ የሚባለው ማለት ነው ነመሪካል የሆኑ ነገሮችን ኮምፒውት ለማድረግ ይጠቅማል። ለምሳሌ እንዳልኳችሁ በሙሉ እነዚህ ቴክስት ዳታዎች፣ ኢሜጅ ዳታዎች በሙሉ ወደ ቬክተር መቀየር ስላለባቸው ለሱ ነምፓይ ትጠቀማላችሁ ማለት ነው። ፓንዳ ደግሞ የተለያዩ ዳታ ማኒፑሌሽን እና አናላይሲስ ስራዎችን ለመስራት ይጠቅማችኋል ማለት ነው። ማትፕሎትላይቭ ደግሞ ዳታውን ቪዥዋላይዝ እያደረጋችሁ ለማየት የተለያዩ ነገሮችን ለማየት ወይም ሲቦርድን ልትጠቀሙ ትችላላችሁ። ሳይኪት ለርን ክላሲካል የሆነ እስካሁን ያወራናቸውን የማሽን ለርኒንግ አልጎሪዝሞች ለመስራት፣ ቴንሰርፍሎ እና ፓይቶርች ግን ለዲፕ ለርኒንግ እና ኒውራል ኔትወርክ ተመራጮቹ ናቸው። እኛም አሁን ከዚህ ቪዲዮ በመቀጠል ሳይኪት ለርን እና ከነዚህ አንዱን ፓይቶርች ወይም ቴንሰርፍሎ እንሰራለን ማለት ነው። ግራዲያንት ቡስቲንግ ላይ ደግሞ ኤክስጂቦት ቡስት አለ፣ ላይት ጂቢኤም የሚባሉ አሉ፣ የተለያዩ አሉ። ከነዚህ ውስጥ አንዱ እናያለን። እንደ አዘር ቱል ተጨማሪ ቱሎች ከፈለጋችሁ ከላይብረሪ ውጭ ማለት ነው። ለምሳሌ ጁፒተር ኖትቡክ ሊያስፈልጋችሁ ይችላል። ልክ የፓይተን ኢንተራክት የሆነ የኮዲንግ ኤንቫይሮንመንት ነው። እዛ ላይ ሁሉ ነገር መስራት ትችላላችሁ፣ ቼክ ማድረግ ትችላላችሁ። ከዛ በተጨማሪ እንደ አማራጭ ጉግል ላብ መጠቀም ትችላላችሁ። ጉግል ኮላብ ማለት ነው ፍሪ የሆነ ክላውድ ጂፒዩ ነው። የተለያዩ ሞዴሎችን ትሬን ለማድረግ አሪፍ ነው ማለት ነው። ዳታ ሴት ምናምን ከፈለጋችሁ፣ ኮምፒውቴት ማድረግ ከፈለጋችሁ፣ የተለያዩ ኖትቡኮች ማግኘት ከፈለጋችሁ ኬግል ላይ ብትሄዱ ታገኙታላችሁ ማለት ነው። ስለሱ ይህ ሁሉ ከተሰራ በኋላ ግን እዚሁ አልጨምረው ማልቀረው ሞዴል ኢቫሉዌሽን ነው። ማሽን ለርኒንግ እስካሁን በዚህ መልኩ ትሬን የሚደረገው እስካሁን ባወራ ነው መልኩ ነው ካል ቲዎሬቲካሊ ማለት ነው። ነገር ግን ሞዴሉ ኢቫሉዌት መደረግ አለበት። ይሄ ሞዴል ጥሩ ነው ወይስ አይደለም የሚለው ማለት ነው። ኢዝ ኢት ጉድ ኦር ባድ የሚለው ሞዴሉ ኢቫሉዌት ይደረጋል ማለት ነው። ምክንያቱም ትሬኒንግ ማለት ፓተርን ከዳታ ኤክስትራክት ማድረግ ነው፣ መማር ነው ካል ኢቫሉዌት ማድረግ ደግሞ ፓተርኑን ተጠቅሞ ሪዛልቱን ፕሬዲክት አድርጎ ማየት ማለት ነው፣ ቼክ ማድረግ ነው። የተለያዩ ቼክ ማድረጊያ ኢቫሉዌሽን ሜትሪኮች አሉ እንደየ ማሽን ለርኒንግ ታይፑ ማለት ነው። ለምሳሌ ሪግሬሽን ላይ ብትሄዱ
ኤምኤስኢ ኤምኤኢ የሚባሉ አሉ። ክላሲፊኬሽን ላይ አለ። አዘር የተለያዩ ነገሮች አሉ። አንሱፐርቫይዝድ ሞዴሎችም ላይ አለ። ሁሉም አሉ። እንደ አጠቃላይ ግን ሀሳቡ ምንድነው እዚህ እያንዳንዱ ማየት ሳይሆን ኢቫሉዌት መደረግ አለበት። ለሱም የተለያዩ መንገዶች እንዳሉ ለማሳየት ነው ማለት ነው። ይሄ እስካሁን በሙሉ ኢንትሮዳክሽን ነው። የፓይተን ላይብራሪዎችን እያየን ስለነበረ ይሄን አይዲያ ሳትይዙ እነዛን መስራት፣ ለምሳሌ ሳይኪት ቪዲዮ ከመስራቴ በፊት ይሄን ያስፈልጋል ብዬ ስላሰብኩ ነው። በቀጣይ ቪዲዮ የሳይኪት ቪዲዮ ይዤላችሁ እመጣለሁ። ከዛ ፓይቶች እንሰራለን። የተለያዩ ስራዎችን ብዙ አብረን እንሰራለን። ጆይን ያላደረጋችሁ ጆይን አድርጉ። ቴሌግራም ቻናላችን ተቀላቀሉ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ለሌሎችም ሸር አድርጉ። መልካም ጊዜ